ሰድቤ ስዘጋበት እኔን አወራችን። እሷ ስታወራኝ እኔ ደንፉ ጭሬ አንቺ መጀመሪያ ለምን እንደ ሴት እኔን አላወራሽኝ? በአረብ ደውለሽ ለምንድን ነው ያዛትሽብኝ? እኔ በፈራ መስሎሽ ነው ወይ? አልፈራም፣ ማስረጃ ላይ ሁሉ ቮይስ አለ ብዬ አልኳት። ስላት ምን አደረገች እና እኔ ጋር አሁን ለምንድን ነው የምትደውይልኝ? አሁን ስራ ይዣለሁ ማውራት አልችልም። በትህትና ነው እንደውም እየጮኩ ራሱ አረ ለምን ይሄ ነገር እንደሚመጣ ስለማውቅ ተጠንቅቄ አረ እንዲሆነ ዛሬውኑ መጥቼ ሱቅሽን ነው የማቃጥለው አለች። ቮይሱ አለ ሱቅሽን መጥቼ አነደዋለሁ አለች። እንደዛ እንኳን ስትለኝ ተናድጃለሁ። እስቲ ወንድ ነሽ አንቺ ማነሽ ማለት ይችላል። ግን እንዳልኳት ታውቂያለሽ፣ በፍቅር ካልሆነ በማስፈራራት ምንም ነገር አታገኝም። በፍቅር አውሪ፣ ሁሉ ነገር ይስተካከላል። ማንም የማንንም ሱቅ ማቃጠል አይችልም። እኔም አንቺን አላቃጥልሽም፣ አንቺ ምን አታቃጥል። በፍቅር አውሪ አልኳት። ከዛ ጓደኛዋ ተቀብላ ቱሴ ተናዳ ነው ጨብሳ ነው ተረጋጊ፣ ለማቃጠል ፈልጋ አይደለም ልጅቷ፣ እንደዚህ አይነት ሰው አይደለችም። እሷም እያለቀሰች ቦይስ ስትልክልኝ ችግር የለውም በቃ እሺ ተረጋጊ፣ ወላሂ እኔ እንደዚህ አይነት ሰው አይደለሁም፣ ግን ለምን እንደዚህ ታደርጊያለሽ? በእንደዚህ አይነት መንገድ ምንም አይሆንም አልኳት። እኔ ከእሱ ጋር አውርቼ ነገ እነግርሻለሁ ምን እንደሆነ አልኳት። በማግስቱ እሱ በጣም ተናዶ አልሰጣትም፣ አስቀይማታለሁ ምናምን እያለ እያበደ ነው እኔ ጋር ጸብ ስለፈጠርን ማለት ነው። በሱ የተነሳ ለምን እኔ እምቢ አላልኳትም፣ አልካድኳትም፣ ጊዜ ስጪኝ ያልኳት። ለምን የሁሉ ነገር ታደርጋለች? ከአንቺ ጋር ለምን ታጣላኛለች ብሎ ማለት ነው። ከዛ እኔ በቴክስት እሱ አጠገቤ ስላለ ማሚ ወላሂ ልጄን ሳይ ዛሬ አንድ ብር የለኝም። ዛሬ ቢኖረኝ ሰጥቼሽ እገላገልሽ ነበረ፣ ግን ዛሬ አንድ ብር የለኝም። ዛሬም ሊሆን ይችላል ነገም ሊሆን ይችላል። ሰርቼ አንድ ዩማን እንኳ ስሸጥ እሰጥሻለሁ አልኳት። ያለው $200 ነው። ሴትዮዋም ያለችኝ የ20 ቀን ነው። ሪከርድ አድርጊያታለሁ። ችግር የለውም $200 ሊሆን ስጭኝ አለች። ችግር የለውም ልስራ ነገ ዛሬ አታውቂም፣ የኔ ስራ አሁን ሊሆን ይችላል። አንድ ማለ ብሸጥ እሰጥሻለሁ አልኳት። ማስረጃ አለኝ፣ ቴክስት አለኝ። ሀቡ ይሄ ሁሉ ሳወራት በትዕትና ነው ማውራት። ከዛ ምን አደረገች? ወዲያውኑ ከአንድ 30 ደቂቃ በኋላ የኔ የባሌን ፎቶ አድርጋ ሌባውላ በሚል አቀናብራ ላከችኝ። እኔ አልዋሽ ስትልክልኝ እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር ሳይ ልቤ ስንጥቅ ነው ያለው። አልዋሽ ለመጀመሪያ ጊዜ ማለት ነው። ከዛ እንዴ አልኳት፣ እያስፈራራሽ ነው? እኔ እኮ በትህትና ማልኩልሽ እንደ ሴት እያስፈራራሽ ነው? እንደውም ካልፖሰትሽ ይደብረኛል አልኳት። ይህ ብልግና ነው። ለእኔ ከመፖሰት አይተናነስም። ባሌን እንደዚህ አድርገሽ ለእኔ መላክ ማለት ከመፖሰት አይተናነስም። እንደ ፖሰትሽ ነው የምቆጥረው። ይህ ብልግና ነው ብዬ ዘጓት። በማግስቱ አሽሙር ስማችንን አልጠራችም እንጂ ስለኛ እያወራች ሼር አደረገችን፣ ቪዲዮ ቲክቶክ ላይ ማለት ነው። ሼር ስታደረግልኝ ቦለኳት። ከዛ ከሱ ጋር ትጨርስ ብዬ ተባል። ኦኬ እኔ ጓደኞች ፕሮግራም አዘጋጁ፣ ነግሬሻለሁ። ያ ሁሉ ነገር ሲጠነሰስ እኔ የማውቀው ነገር የለም።